በአንድ ወቅት ቀበሮና አንበሳ ተገናኙ። ሁለቱም ተርበዋል። ከዛ የሚታደን ነገር ለመፈለግ ወደ ጫካ ሄዱ። ቢፈልጉ አጡ። ነገር ግን ቀበሮ አንድ ሀሳብ አመጣች። ወደ አያ ሄደን አንበሳ ይፈልጋል ለምን አልላትም ለምን አንጠራትም ይላል። አንበሳም ሄድና እንዲበላት በሁለት ቤተሰቦች መካከል ጠብና መለያየት ስለማያስፈልግ ልንታረቅ ስለምንፈልግ እንድትመጪ ብለዋል። አንበሳ ብለህ ንገራት ይለዋል። ቀበሮውም ሄዶ ለአያይቷ ይነግራታል። አያይቷም ቀበሮውን ተከትላ መጣች። ከዛ በኋላ እንደመጣች አንበሳ ሰፈረባት፣ ሰበራት፣ ገደላት። ከዛ እኔ አሁን ደከም ብሎኛል እስቲ በለት አርጊ ብሎ ለቀበሮው ይነግራል። ቀበሮዋም በለት ካረገች በኋላ ልቡን አወጣችና ልቡን አጓጓትና ያን ልብ ወሰደችና ዋጠችው። ከዋጠች በኋላ አንበሳ ነቃ ሲል ብልቶቹን ቆጠረ እና ብልቱን ሲቆጥር ልብ ያጣል። የት አለ ልቧ ብሎ ይጠይቃል። ቀበሮውም ሲመልስ ልብማ ቢኖራት ኖሮ ለምን ትመጣለች? ልብ እኮ የላትም አለ ይባላል። ስለዚህ ከሐሰተኞች፣ ከአስመሳዮች፣ ከውሸታሞች ራሳችሁን ጠብቁ ለማለት ነው። አመሰግናለሁ።